አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ የምንመለከተው ደግሞ ከአላህ ምርጥ ስሞች መካከል አልዓፉ የሚለው ነው። አልዓፉ ማለት ኃጢአትን ከስነ መሰረቱ የሚደመስስ ማለት ነው። ወንጀሉን አምኖ ለተጸጸተ ባሪያ ምንም እንዳልተፈጠረ አድርጎ የሚምር ጌታ ማለት ነው። የአልዓፉ ይቅርታ ከአልገፋር ወይም መሐሪ ከሚለው ስሙ በጣም ይለያያል። አልገፋር ወይም ደግሞ መሐሪ የሚለው ስሙ ወንጀልን ይሸፍናል ነው። አልዓፉ ግን ወንጀልን እንዳልነበረ አድርጎ ከመዝገቡ ላይ ነው የሚያጠፋው። ታዲያ ይህንን የአላህ ምርጥ ስም በህይወታችን ውስጥ ለማንጸባረቅ ለሰዎች ከልባችን ይቅር ባዮች መሆን እንዲሁም ደግሞ የሰዎችን ስህተት ደጋግሞ አለማንሳት፣ ስህተት እንኳን ቢገኙና ቢፈጠሩ ደግሞ ለሰዎች ሌላ ሁለተኛ እድል መስጠትን መለማመድ መቻል አለ። በዚህ ደግሞ በአላህ ሱብሓነሁ ወተዓላ ስም ደግሞ አላህን ሱብሓነሁ ወተዓላ አንተ ይቅር ባይ ነህ፣ ይቅር ባይንም ትወዳለህ፣ በይቅርታህም ኃጢአቴን ከመዝገቤ ላይ ደምስስልኝ በማለት አላህን ሱብሓነሁ ወተዓላ በዚህ ስሙ ልንጠይቀው ይገባል።